አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ሰላም ነኝ። ሰላም ብያለሁ ውዶቼ። እንግዲህ አረፋ ከነገ ወዲያ ነው ኢንሻአላህ። ዛሬ እንግዲህ ሮብ ነው ማለት ነው እና የአረፋ ዝግጅት ላይ ነኝ ማለት ነው። የአረፋ ዝግጅት ነው። እናንተስ እንዴት ነው? የአረፋ ዝግጅት እንዴት ነው? ምን አዘጋጃችሁ? እኛ እንደምታዩት እዚህ እኔ በላሊት ፓኪስታንዬ ወይም ሸርየ ይባላል እና ሁላችሁ ይሄንን አሁን እኔ ልሰራ እንደምታዩት እየቀጠቀጥኩት ነው ማለት ነው። ስንቶቻችሁ ናችሁ ለአረፋ እንግዲህ ቤታችን ውስጥ ጣፋጭ ምናምን የምታዘጋጁት ማለት ነው? የኛ ማለት ነው ትታው ከጣፋጭ ጀምሮ እስከ ሩዝ ለቤት ውስጥ ነው ማለት ነው የሚሰራው። አሁን አንዳንድ ቤቶች እኔ በነገራችን ላይ እዚህ ቤት ብቻ ነው የገጠመኝ፣ ሌላ ቤት እንደዛ አልገጠመኝም። ሌላ ቤት ሩዝ ብቻ ነው ሲሰሩ ያየሁት ማለት ነው። እንግዲህ አረፋ ግዴታ ቤት ስለሚታረድ በቃ ያታርዱ ይሰራል ወዲያው ማለት ነው። እኔ ሳውዲ አረቢያ የሰራሁበት ቤት እንደዛ ነበረ። የዛን ቀን ይታረዳል ወዲያው ይጣዳል ማለት ነው። ነገም እንደዚህ ይታረዳል፣ ነገም ይሰራል ምሳ ከነገ ወዲያ እስከ 3 ቀን ድረስ እንግዲህ 3 ጊዜ ነው የሚያርፉት ማለት ነው። ምክንያቱም እነሱ ደግሞ በአንድ ሆነው ብዙ ሆነው ስለሆነ የሚሆኑት ዝም ብለው ነው። አንዱ አንድ ቀን እንትን ይላል ያበላል፣ አንዱ አንድ ቀን ያበላል። እንደዚህ እያሉ የሚያሳልፉ ማለት ነው። ነገር ግን ደግሞ ጣፋጭ የሚባል ነገር አይሰራም በነገራችን ላይ ቤታቸው ማለት ነው። እኔ ለመጀመሪያ ጊዜ እዚህ ሳይ ጣፋጭ ቤት ውስጥ ይሰራ ማለት ነው እና እዚህ ቤት ተመጣኝ እኔ በነገራችን ላይ 3 አመት ሊሆነኝ ነው እና 3 አመት ሙሉ ግን የሚገርማችሁ ቸኮሌት፣ ምናልባት ቸኮሌት ይሄ የተጠቀሎ የሚሸጥ ቸኮሌት የለም፣ እሱም ብቻ ነው ከውጭ የሚያመጡት እንጂ ሌላ ጣፋጭ የተባለ ነገር ቤት ነው የሚሰራው። ቤት አልኳቸው ቤት ነው የሚሰራው። በቃ ምንም ነገር ከውጭ የሚመጣ የለም። ቸኮሌት በስ እና ሌላ እነ ወረቀ አነብ እነ ምሳካል እና አስክሬም እንደገና አንድ ይሄ ደግሞ የሚርቦለቦል ነው ይሄ ጣፋጭ። እንደገና ደግሞ በጅብ የሚጠቀለል ሮል አለ እሱ። ውዶች ይቅርታ ስልክ ገብቶብኝ ተቋረጥኩ ማለት ነው። እና እዚህ ቤት አሁን ቢያንስ ምሳካን ይሰራል፣ ከዛ አስክሬም ይሰራል፣ 2 በሉ ስፕሪንግ ሮል 3 በሉ፣ ከዛ ደግሞ የሚርቦለቦለው 4 በሉ፣ ከዛ ሩዝ ይሰራል ማለት ነው። ከዛ ወረቀ አናብ ይሰራል እና ይሄ እንግዲህ መጅለስ የሚገባ ነው ማለት ነው። ከዛ ደግሞ አትክልት ፍራፍሬ ይቆራረጣል እና እናንተ አስባችሁታል። ሀገራችን ነው እንግዲህ ሀገራችን ብዙ ጊዜ የቤት ውስጥ ነው ዳቦ ቆሎ፣ ፋንዲሻ፣ ዳቦ ምናምን ብለን ጭማቂ ብለን የምናፈጠፍጠው ማለት ነው። አረብ ሀገር ግን ከውጭ ነበር የሚያመጡት እኔ እንደማውቀው ከሆነ ማለት ነው። ሁሉም ነገር ከውጭ ነው የሚያመጡት። ምናልባት ሩዝ ሊሰሩ ይችላሉ እንጂ ሌላ ነገር ከውጭ ነው የሚያመጡት ማለት ነው። እና እዚህ ቤት ብቻው እንትን ነው የሚለው ማለት ነው። ሁሉ ነገር እዚህ ቤት ውስጥ ነው የሚሰራው። አሁን ይሄ አስባችሁታል? ይሄ ቡኒ እስኪሆን ድረስ አማስዬ ተቀምጬ ከዛ እንደገና ደግሞ ሌላውን ነገር ቡኒ ከሆነ በኋላ ዝብደ ጨምሬ ነው እንትን የምለው ማለት ነው።
ዝብደና ሀሪ መረከዝ ጨምሮ ከዛ ሰራዋለሁ እና አንዳንድ ሰዎች እኔ አንዳንድ ጓደኞች ስጠይቃቸው ኧረ እኛ ጋር እንደዚህ ያለ የለም እንደዚህ አይነት ነገር የለም እኛ ሁሉም ነገር ከውጭ ነው የሚመጣው ነው የሚሉት ማለት ነው። እና እዚህ ቤት ደግሞ እያንዳንዱ ነገር በቃ ቤት ውስጥ ነው። አሲርም ቤት ውስጥ ነው የሚበጠበጠው። አይገዙም ማለት ነው። አሁን በሌላ ቤት ነው ያየሁት ፔፕሲ፣ ስፕራይት ምናምን እሽግ ይገዛል። ያ ከዛ በየሰሃኑ ይቀመጣል ማለት ነው። እዚህ ቤት ግን ላ እንደዛ የለም። ቪንቷቸውን ቹር አረጉ ቅርብ ነው በቃ አለዛ ውሃ ነው የሚቀርበው ማለት ነው። እናስባችሁታል አንዳንድ ጊዜ ሀገራችን ላይ ቢሆን እንግዲህ በጭማቂውን በሩቅ ቀን ነው የሚደረገው። የዛን ቀን በቃ ጠበስ እናደርጋለን። ወዲያው እንዴት ተሐለለ። ከዛ በኋላ ስራ አይበዛም ማለት ነው። ዳቦ ቆሎውን በሩቅ ቀን ነው የሚደረገው። ፋንድሻው ነው ወዲያው እንግዲህ ዳቦውን እንደ ነገ ሊሆን ማታ ነው የሚጋገረው። እና በነገራችን ላይ የኛ ቤት በቃ ብዙም እንትን አይልም ምንም አያለፋም ማለት ነው። እዚህ ግን በቃ ከስራውም ሞት ይደብራችኋል። አንደኛ ብቸኝነት፣ ሀገራችሁ ትዝ ይላችኋል። ሀገራችሁ ቤተሰብ ጋር ሆናችሁ ጎረቤት ዘመድ እየጠየቃችሁ የምታሳልፉት ቀን እና እዚህ አረብ ቤት በቃ ተቀምጣችሁ የምታሳልፉት አንድ የሆነ ማለት ነው። በጣም ነው የሚደብረው እና የሚገርማችሁ ማለት ነው ሩዝ ራሱ አሁን እኔ ሌላ ቤት እንደዛ አይደለም ያየሁት። በቃ ለምሳ ይሰራል አበቃ። እዚህ ደግሞ ምን መስሎኝ ያደርጋሉ መሰላችሁ? ሩዙን ማለት ነው ሩዙን ሌሊት 2 ሰዓት በኢትዮጵያ 8 ሰዓት ተነስተን ሩዝ ሰራታ ይገባል ማለት ነው። ሱብሂ አዛን እስከሚሆን ድረስ ሁሉም ተፈላልቶ ያሙ ተዘጋጀ ጣፋጭ ሆነ ምን ሁሉ ነገር መጅለስ ይዘጋጃል ማለት ነው። መጅለስ ይገባል። ከዛ በኋላ ግን ማንም አይናገራችሁ የት እንዳላችሁ ማለት ነው። ግን ችግሩ ምንድነው? በጣም ነው የሚደብረው። በጣም አልኳችሁ በጣም ነው የሚደብረው። ምክንያቱም እንቅልፍ ሌሊት ስለማንተኛ እንቅልፍ ነው የሚለው። በቃ ድብርት ነው ማለት ነው የሚውልባችሁ። ወዴት ትሄዳላችሁ? ማንኛችሁም ዘመዳችሁ ትጠይቁ ትሄዳላችሁ። ለማን ዘንድ ሄዳችሁ ዘና ትላላችሁ? እና ብቻ በጣም ከባድ ነው ውዶቼ። አላህ ከስደት ይገላግለን፣ ሀገራችንን ሰላም ያርግልን። ሁሉ ነገር በሀገር ነው የሚያምረው። ኢዱም ሁሉ ነገር የሚያምረው በሀገራችን ነው። ሀገራችንን ሰላም ያርግልን፣ ርዝቃችንን በሀገራችን ይክፈትልን። እና የኔ ዝግጅት ይህን ይመስላል እላችኋለሁ። እንግዲህ ሁላችሁም እንኳን አደረሳችሁ ለአረፋ በዓል ብያለሁ። እንግዲህ አንድ ቀን ነው የቀረው፣ ነገ ጾም ነው ኢንሻአላህ። እና ደግሞ አመት ያደርሰን፣ የዛሬ አመት ደግሞ ደርሰን ከብር ያርገን። ላይክ ሸር አድርጎ አበረታቱ ውዶቼ። እና ደግሞ እስኪ ሰርቼ ያለውን የኢድን ዲባየት ደግሞ ቪዲዮ ሰራላችኋለሁ ማለት ነው። ላይክ ሼር እያደረጋችሁ አበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።